የግርማዊ ቀዳማዊ አፄ ኃይለ ሥላሴ የሕይወት ዘመን ትረካ ክፍል 1 ትውልድ እድገትና ሹመት ልጅ ተፈሪ መኮንን ሐምሌ 16 ቀን 1884 ዓ.ም ሐረር ጠቅላይ ግዛት ውስጥ በሚገኘው ኤጀርሳ ጎሮ በሚባል ስፍራ ተወለዱ። አባታቸው ሉል ራስ መኮንን ወልደ ሚካኤል ይባላሉ። 31 ዓመት በንግስና የቆዩትና የዳግማዊ አፄ ምኒልክ አባት የሆኑት የሸዋው ንጉሥ ኃይለ መለኮት ሳህለ ሥላሴ የራስ መኮንን ወልደ ሚካኤል የእናታቸው ወንድም ናቸው። የራስ መኮንን ወልደ ሚካኤል እናት ልዕልት ተናኘ ወርቅ ደግሞ የንጉሥ ኃይለ መለኮት እህት ሲሆኑ የዳግማዊ አፄ ምኒልክ አክስት ናቸው። በሌላም በኩል ልጅ ተፈሪ መኮንን ደግሞ የዳግማዊ አፄ ምኒልክ የአክስታቸው የልጅ ልጅ ናቸው። የልጅ ተፈሪ መኮንን እናት ወይዘሮ ሽመቤት ይባላሉ። ልጅ ተፈሪ መኮንን በተወለዱ በአራተኛው ወር የአባታቸው የእህት ልጅ ከሆኑት ከራስ ምሩ ጋር በአንድነት አደጉ። ሁለቱም እድሜያቸው 7 ዓመት ሲሞላቸው አስተማሪ ቤታቸው ድረስ እየመጣላቸው መማር ጀመሩ። ልጅ ተፈሪ መኮንን በተወለዱ በ10 ዓመታቸው በአማርኛና በግዕዝ ማንበብና መጻፍ ቻሉ። የልጅ ተፈሪ መኮንን እናት ወይዘሮ የሽመቤት ገና የ30 ዓመት ዕድሜ ሳሉ በህመም ምክንያት ከዚህ ዓለም በሞት ተለዩ። ልጅ ተፈሪ መኮንን ከአባታቸው ጋር የነበራቸው ፍቅር ጠንካራና ለአባታቸውም ታዛዥ ስለነበሩ ዘወትር ይመርቋቸው ነበር። ፊታውራሪ ተክለሐዋርያት ተክለማርያም ስለ ሕፃኑ ተፈሪ ሲጽፉ ተፈሪ በባህሪው ገና ከሕፃንነቱ ጀምሮ እንደ አዋቂ ሰው ነው። እንደ ልጅ አይደለም። ጭምት፣ አስተዋይና ዝምተኛ ነው። ሁልጊዜ ከንፈሮቹን ፈልቀቅ ያደርጋል እንጂ ከትከት ብሎ አይስቅም። መቅበጥ፣ መጮህ አይፈቅድም በማለት ገልጸዋቸዋል። ልጅ ተፈሪ መኮንን በተወለዱ በ13 ዓመታቸው ለማዕረጉ ሲባል ብቻ የደጃዝማችነት ሹመት ተሰጣቸው። ደጃዝማች ተፈሪ መኮንን የፈረንሳይኛ ቋንቋ ተከታትለዋል። ደጃዝማች ተፈሪ መኮንን የአባታቸውን ንግግርና ምክር ስለሚሰሙና በእድሜያቸው ትንሽነት የተነሳ የሚያስከትለውን ማናቸውንም ሥራ በጥንቃቄ በመስራታቸው አባታቸውም ሆኑ ሌሎች ሹማምንቶችና መኳንንቶች ይወዷቸው ነበር። ደጃዝማች ተፈሪ መኮንን የ14 ዓመት ልጅ ሳሉ አባታቸው ሉል ራስ መኮንን ወልደ ሚካኤል ባደረባቸው ምክንያት ከዚህ ዓለም በሞት ተለዩ። ቀብራቸውም እርሳቸው ባሰሩት በቁልቢ ቅዱስ ሚካኤል ቤተክርስቲያን ተፈጽሟል። ዳግማዊ አፄ ምኒልክ ለኢትዮጵያ ልጆች የውጭ ሀገር ቋንቋ የሚማሩበት ትምህርት ቤት ከፍተው ስለነበር ደጃዝማች ተፈሪ መኮንንም እንዲማሩ ጥያቄ አቅርበው ስለተፈቀደላቸው ትምህርታቸውን ጀመሩ። የደጃዝማች ተፈሪ መኮንን አባት ራስ መኮንን ሲሞቱ የልጅ ተፈሪ መኮንን የአባታቸው ልጅ የሆኑት ወንድማቸው ደጃዝማች ይልማ የሐረር አስተዳዳሪ ሆነው ተሾሙ። ደጃዝማች ተፈሪ መኮንን ደግሞ የሰላሌ ገዥነትን ተሾሙ። ነገር ግን በቤተ መንግስት ፖለቲካ ምክንያት አዲስ አበባ በሚገኘው የአፄ ምኒልክ ቤተ መንግስት ውስጥ ተወስነው በመቅረታቸው የቤተ መንግስቱን ፖለቲካዊ እንቅስቃሴንና ጥበብን መማር ቻሉ። ከደጃዝማች ተፈሪ ደጋፊዎች መካከል አንዱ የሆኑት ዳግማዊ አፄ ምኒልክ ሲታመሙ ተፈሪን ከቤተ መንግስት ለማራቅ ይመስላል በግዞት መልክ ደቡብ ኢትዮጵያ ወደሚገኘው ወደ ሲዳሞ ጠቅላይ ግዛት ተዛውረው አስተዳዳሪ ሆነው እንዲሰሩ ወደ ስፍራው ተላኩ። ሲዳሞ በነበሩበትም ወቅት ቁጥሩ 3000 የሚደርስ ሰራዊት ነበራቸው። የሐረር አስተዳዳሪ ሆነው የተሾሙት ደጃዝማች ይልማም ስልጣን እንደያዙ ብዙም ሳይቆዩ ከዚህ ዓለም በሞት ተለዩ። በኋላም ደጃዝማች ተፈሪ የአባታቸውን ግዛት ሐረርን እንዲያስተዳድሩ በእቴጌ ጣይቱ ሹመት ተሰጣቸው። ደጃዝማች ተፈሪ መኮንን ከንግሥት ዘውዲቱ ጋር የነበራቸው የስልጣን ሽኩቻ በንግሥት ዘውዲቱ የአልጋ ወራሽነት ስልጣን የተሰጣቸው ሉል ራስ ተፈሪ መኮንን በጀመሩት ተራማጅ አስተሳሰብ የተነሳ ከንግሥት ዘውዲቱ ጋር የአመለካከት ልዩነት እንደነበራቸው ይነገራል። ንግሥት ዘውዲቱ ሲሰራበት የቆየው አሮጌው የአሰራር ሥርዓትና ልማድ ሳይበረስ ተጠብቆ እንዲቆይ የሚፈልጉ ስለነበሩ በኦርቶዶክስ ተዋሕዶ ቤተክርስቲያንና
የቀድሞ አስተዳደራዊ ስርዓት ሳይፋለስ እንዲቀጥል በሚፈልጉ መሳፍንትና መኳንንት ዘንድ ሙሉ ድጋፍ አግኝተው ነበር። በሌላ በኩል ደግሞ ተፈሪ መኮንን ከውጭው ዓለም ጋር ግንኙነት በመፍጠር ኢትዮጵያ አስተዳደሯ ዘመናዊ እንዲሆንና ከሌሎች ታዳጊ ሀገራት ጋር እንድትስተካከል የሚፈልጉ በመሆኑ በወጣት መኳንንቶችና ተከታዮቻቸው ዘንድ ተቀባይነትን እያገኙ መጡ። በመካከሉም ተፈሪ መኮንን ንጉሥ ሆነው ሾሙልን የሚል የአድማ ጥያቄ ለንግስቲቱ በመቅረቡ ንግስቲቱ በጥያቄው ደስተኛ ባይሆኑም ቅሉ ተፈሪ መኮንንን ጠርተው ካነጋገሩ በኋላ የጎንደር ንጉሥና ባለሙሉ ስልጣን እንደራሴ ብለው ሾሟቸው። ቀስ በቀስም ሁለት ተቃራኒ አስተሳሰብ የሚያራምዱ አካላት ውስጡን በሚያካሂዱት የስልጣን ትግል ምክንያት በንግሥተ ነገሥታት ዘውዲቱና በተፈሪ መኮንን መካከል የነበረው ጥሩ ግንኙነት እየላላ መምጣት ጀመረ። መስከረም 17 ቀን 1909 ዓ.ም መኳንንቱ ከነሰራዊቱ ጳጳሱና ጨጌው ከነካህናቱ በአንድነት ሆነው አንደኛ ልጅ ኢያሱ ስልጣናቸው የሞባይል ጌም መጫወት ይወዳሉ? በሚጫወቱበት ጊዜ እውነተኛ ሽልማቶች እንዲሻሩ፣ ሁለተኛ ንግሥተ ነገሥታት ዘውዲቱ የዘውዱንና የዙፋኑን ክብር ብቻ ይዘው እንዲቀመጡ፣ ሶስተኛ ደጃዝማች ተፈሪ ደግሞ አንደኛ የኢትዮጵያ አልጋ ወራሽና ባለሙሉ ስልጣን እንደራሴነቱን ይዘው የመንግስቱን ሥራ ሁሉ እንዲያከናውኑ፣ ሁለተኛ የጦር አለቆችን እንዲሾሙና እንዲሽሩ፣ ሶስተኛ በችሎት አደባባይ የተቀመጡ ዳኞች የፈረዱትን የሲቪልና የወንጀል ይግባኙን ሁሉ እንዲፈርዱ፣ አራተኛ እንዲሁም ከውጭ ሀገር መንግስታት ጋር የሚያገናኘውን ማንኛውንም ጉዳይ ሁሉ እንዲያስፈጽሙ በደንብ መልክ ተዘጋጅቶና ተወስኖ ተሰጣቸው። በዚህም መሰረት አልጋ ወራሽ ተፈሪ መኮንን አንደኛ በኢትዮጵያ ያለው ማዕድን ተቀብሮ ከሚቀር እየወጣ እንዲሰራበት በማሰብ ባየር ለሚባል የፈረንሳይ ኩባንያ ውል በመስጠታቸው፣ ሁለተኛ አይሮፕላን ከፈረንሳይ ሀገር ገዝተው በማስመጣት ሰዎችንና የፖስታ መልእክተኞች እንዲያመላልስ ማድረጋቸው የተነሳ አልጋ ወራሽ ተፈሪ መኮንን የሚቃወሙት ወገኖች በአገራችን ላይ ጉዳት የሚያደርስ ሥራ እየሰሩ እንደሆነና አይሮፕላኑም የተገዛው የንግስትን ወገን ሁሉ በአይሮፕላን ፈይቶ ዘውዳቸውንና ዙፋናቸውን በኃይል ሊወስድባቸው ነው የሚል ወሬ በማስወራት ከፍተኛ ችግር ፈጥረውባቸው ነበር። ይህም መከፋፈል የተፈጠረው በዕለት እንጀራ ፈላጊ በሆኑና ነገር ከወዲያ ወዲህ በሚያመላልሱ ነገረኞች ምክንያት መሆኑ ይታወቅ ነበር። በዚህም የተነሳ እነገሌ የላይኛው ቤተ መንግስት ወገኖች ናቸው፣ እነገሌ ደግሞ የታችኛው ቤተ መንግስት ወይም የአልጋ ወራሽና የፊት አብራሪ ሀብተ ጊዮርጊስ ወገኖች ናቸው በመባባል ከፍ ያለ መለያየትና ብጥብጥ ይፈጠር ነበር። ይሁን እንጂ ንግስቲቱ ሰላምና ጸጥታን ፈላጊ በመሆናቸው ሁሉንም ነገር በብልሃት በመያዝ በየጊዜው የሚቀጣጠለውን ነገርና ሽብር ሁሉ ወደ ከፋ ደረጃ ሳይደርስ በታላቅ ትዕግስት ያበርዱት እንደነበረ ይነገራል። ልዑል ራስ ካሳ ኃይሉም በአንዳንድ ሰዎች የተንኮል ምክር ምክንያት ሥራ ሳይሰራ በመሰናከሉ አገሪቱ ከዘመናዊ ስልጣኔ ወደ ኋላ በመቅረቷ ያዝኑ ስለነበረ አልጋ ወራሽ ተፈሪ መኮንን ቀደም ሲል በተሰጣቸው የሥራ ደንብ መሰረት ቢሰሩ ለአገር የሚጠቅም መሆኑን ለንግስቲቱ ያስረዷቸው ስለነበር ንግስቲቱ የሌሎችን ሐሳብ ችላ እያሉ መጡ። አልጋ ወራሽ ተፈሪ መኮንንም ተራማጅ የፖለቲካ አስተሳሰብ በነበራቸው የፖለቲካ ባለስልጣናትና ደጋፊዎቻቸው ዘንድ የሚያከናውኗቸው ሥራዎች ይበልጥ ተቀባይነት እያገኙና የአገር መሪነት ስልጣኑንም እያጠናከሩ መምጣት ጀመሩ። ልዑል ራስ ተፈሪ መኮንን ከራስ ጉግሳ ወሌ ጋር የከፈቱት ጦርነት የ32 ዓመት ዕድሜ ባላቸው በንጉሥ ተፈሪና በንግሥት ዘውዲቱ ባል በሆኑት በ53 ዓመቱ በራስ ጉግሳ ወሌ መካከል የማዕከላዊ መንግስቱን ስልጣን ለመጨበጥና አገሪቱን ለመምራት የከረረ ስልጣን ፉክክር ተፈጠረ። ራስ ጉግሳ ወሌ ግጡል የንግሥት ጣይቱ የወንድማቸው ልጅ ናቸው። ራስ ጉግሳ ወሌና መሰሎቻቸው በልዑል አልጋ ወራሽ ተፈሪ መኮንን መንገስ ፍጹም ደስተኛ አልነበሩ። በዚህም ምክንያት ራስ ጉግሳ ወሌ የንግሥት ዘውዲቱን ፍላጎት ማለትም ነባሩ የአስተዳደር ስርዓት ሳይፋለስ ማቆየት የሚለውን አስተሳሰብ በማራመድ ሚስታቸውን ለመደገፍ ማሳደሙን ቀጠሉበት። ራስ ጉግሳ አልጋ ወራሽ ተፈሪ መኮንንን በጦርነት አሸንፈው ንጉሥ ሆነው አገሪቱን ከንግስቲቱ ጋር መምራት እንደሚችሉ ራሳቸውን ስላሳመኑ የአመጽ እንቅስቃሴያቸውን ተያያዙት። ራስ ጉግሳ ንግስቲቱን የሚደግፉትን ወገኖች
ለራሳቸው እንዲወግኑ በማስተባበርና ንጉሥ ተፈሪም አገር ለመምራት የማይበቃ ገና በእድሜው ያልበሰለና ዘመናዊነትን ያለቅጥ የሚያራምድና ራሱንም ወደ ሮማን ካቶሊክ የለወጠ ነው ብለው በማስወራት ቅስቀሳቸውን ተያያዙት። ለትግራይ ገዢዎች ለራስ ስዩም መንገሻና ለራስ ጉግሳ አርያ ስላሴ እንዲሁም ለጎጃሙ ገዢ ለራስ ኃይሉ ተክለ ሃይማኖት አመጻቸውን እንዲደግፉላቸው ደብዳቤ ሲጽፉላቸው ሶስቱም ገዢዎች ሐሳባቸውን የደገፉላቸው መስለው ታይተው ነበር። በኋላ ግን ሶስቱም ገዢዎች ለደብዳቤው መልስ ባለመስጠት ራስ ጉግሳን ሳይተባበሯቸው ቀሩ። ንግሥት ዘውዲቱ በበኩላቸው በሁለቱ ወገኖች መካከል ጦርነት እንዲቀሰቀስ ስለማይፈልጉ ከራስ ጉግሳ በተቃራኒ በመቆም ጦርነት እንዳይጀመር ራስ ጉግሳን ቢማጸኑም ተቀባይነት ሳያገኙ ቀሩ። በዚህም የተነሳ ንግሥቲቱ ባላቸውን ትተው አልጋ ወራሽ ተፈሪ መኮንን መደገፍ ጀመሩ። ከዚህ በኋላ ንግሥት ዘውዲቱና አልጋ ወራሽ ተፈሪ መኮንን በአንድነት ሆነው ራስ ጉግሳ ወሌ በመንግስት ላይ ያመጹ ከሃዲ መሆናቸውን የሚገልጽ አዋጅ አሳወጁ። በተጨማሪም የራስ ጉግሳን የአመጽ ተግባር ቤተክርስቲያን የማደግፈው መሆኑን የኮፕቲኩ አቡነ ቄርሎስና ሌሎችም 5 ጳጳሳት በአንድነት ሆነው ራስ ጉግሳን የሚደግፍና የእርሱን ሐሳብ የተከተለ ሁሉ የተረገመ ቤተክርስቲያን የማትቀበለውና የተወገዘ መሆኑን በጽሑፍ ከተዘጋጀ በኋላ በጌምድር ለሚገኙ ገዳማት ሁሉ እንዲደርስ ተደረገ። ቀደም ሲል ንግሥት ዘውዲቱና አልጋ ወራሽ ያወጡት አዋጅና ቤተክርስቲያን ያወጣችው ውግዘት በአንድ ላይ ህዝቡ እንዲያውቅ በአውሮፕላን ተበተነ። ራስ ጉግሳም ጦራቸውን ይዘው ለውጊያ በጌምድርን አቋርጠው ወደ ሸዋ ግዛት ገሰገሱ። በመጨረሻም የንጉሥ ተፈሪ ጦርና የራስ ጉግሳ ጦር በሰሜን ወሎ በሚገኘው ደብረ ዘቢጥ ተብሎ በሚጠራው ስፍራ አንቺም በተባለው ሜዳ ላይ መጋቢት 22 ቀን 1922 ዓ.ም በማዕከላዊ መንግስት በኩል 20,000 ጦር በራስ ጉግሳ ወገን 10,000 ጦር ተሰልፎ ከጧቱ በ3 ሰዓት ጦርነቱ ተጀመረ። በማዕከላዊ መንግስት በኩል የተሰለፉት የጦር አዛዦች አንደኛ ፊታውራሪ በኋላ ደጃዝማች ወንዶ ሰንካሳ፣ ሁለተኛ ቀኛዝማች በኋላ ደጃዝማች አያሌው ብሩ የሰሜን ጦር አዛዥ፣ ሶስተኛ ፊታውራሪ ፍቅረ ማርያም የወሎ ጦር አዛዥ ነበሩ። በ1921 ዓ.ም ንጉሥ ተፈሪ የመጀመሪያውን አየር ኃይል በማቋቋም ላይ ስለነበሩ በዚህ ጦርነት በታሪክ ለመጀመሪያ ጊዜ ማዕከላዊው መንግስት ቦምብ ጣይ አውሮፕላኖች ተጠቅሟል። ከ4 ሰዓት ውጊያ በኋላ የራስ ጉግሳ ወሌ ጦር ተሸንፎ መበታተን ጀመረ። ራስ ጉግሳ እጃቸውን እንዲሰጡ ቢጠየቁም አሻፈረኝ ብለው ውጊያውን ቀጠሉ። በመጨረሻም ራስ ጉግሳ ብዙ ቦታ ላይ በጥይት ተደብድበው ተገደሉ። የልዑል ራስ ተፈሪ ሥርዓተ ንግሥ እንዴት ተከናወነ? ንግሥተ ነገሥታት ዘውዲቱ ምኒልክ የአባታቸውን ዙፋን ወርሰው ለ13 ዓመት ከ6 ወር አገሪቱን ሲገዙ ከቆዩ በኋላ በሕመም ምክንያት በማረፋቸው በእርሳቸው ምትክ አልጋ ወራሽ ተፈሪ መኮንን እንዲነግሱ ተደረገ። የዘውዱ በዓል አከባበሩም ፕሮግራም ንግሥት ዘውዲቱ ካረፉ በኋላ በ7ኛው ወር ማለትም ጥቅምት 23 ቀን 1923 ዓ.ም እንዲሆን ተወሰነ። የዘውድ በዓሉ ከሚከበርበት ቀን በፊት በኢትዮጵያ አውራጃዎች ሁሉ የሚገኙ አገረ ገዢዎችና ሹሞች ተከታዮቻቸውን ይዘው የአዲስ አበባን ከተማ በሰው ወልተውት ነበር። የዘውድ በዓሉ በሚከበርበት የዋዜማው ቀን ምሽት ንጉሠ ነገሥቱ ከግርማዊት እቴጌ መነን ጋር በመሆን ልዑላን ልጆቻቸውን አስከትለው በመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን ከሄዱ በኋላ ሌሊቱን ጳጳሳቱና ቀሳውስቱ ሥርዓተ ንግሥ ሲያደርሱ አደሩ። በዘውድ በዓሉ አከባበር ተሳታፊ እንዲሆኑ ከተጋበዙት በሥነ ሥርዓቱ ላይ ከታደሙት የዓለም መንግስታት እንደራሴዎችና ተወካዮች መካከል የእንግሊዝ፣ የአሜሪካ፣ የፈረንሳይ፣ የጃፓን፣ የጀርመን፣ የኢጣሊያ፣ የግሪክ፣ የስዊድን፣ የሆላንድ፣ የቤልጂየምና የግብፅ ተወካዮች ይገኙበታል። በማግስቱም ጥቅምት 23 ቀን 1923 ዓ.ም በቅድሚያ ሊቀ ጳጳሱ በወርቅና በአልማዝ ያጌጠውን ሰይፍ አንስተው በዚህ ሰይፍ አመፀኞችን ቅጣበት፣
ፈቃደኞችን ሹምበት፣ እውነተኛ ፍርድ ፍረድበት ብለው ለንጉሠ ነገሥቱ ሲሰጧቸው በቀኝ ጎናቸው ታጠቁት። ቀጥሎም ሊቀ ጳጳሱ ከባረኩት በኋላ በትረ መንግሥቱን ለንጉሠ ነገሥቱ ሲሰጧቸው በቀኝ እጃቸው ያዙ። በትረ መንግሥቱን አከታትለው ለንጉሠ ነገሥቱ ባለ አልማዝ ቀለበት ሁለት ባለ ወርቅ ቅጠሎችና ንጉሠ ነገሥቱ ባለ አልማዝ ቀለበት ሁለት ባለ ወርቅ ቅጠሎችና ወርቅ ከተቀቡ በኋላ ይዘው ሊቀ ጳጳሱ ጸልየው ሲጨርሱ ወደ ንጉሠ ነገሥቱ ቀርበው ይህን ዘውድ የጽድቅና የምስጋና ወደ ንጉሠ ነገሥቱ ቀርበው ይህን ዘውድ የጽድቅና የምስጋና ላይ ያድርግ ከደፉላቸው በኋላ የወርቁን ቀዳማዊ ኃይለ ሥላሴ ስዩመ እግዚአብሔር ከደፉላቸው በኋላ ቀዳማዊ ኃይለ ሥላሴ የሰለሞናዊ ሥርወ መንግሥት ንጉሠ ነገሥት ዘኢትዮጵያ 225ኛው ትውልድ በመሆን የሰለሞናዊ ሥርወ መንግሥት 225ኛው ትውልድ በመሆን ነገሱ። ቀጥሎም ለግርማዊት እቴጌ መነን የሚገባው ሥርዓት ከደረገ በኋላ የአልማዝ ቀለበት የሚገባውና ንጉሠ መንግሥት አልብሰው መዘምራኑ የሚገባው መዝሙር ዘምረው ሲጨርሱ መንግሥት ሊቀ ጳጳሱ መዘምራኑ የሚገባው መዝሙር ዘምረው ሲጨርሱ ሊቀ ጳጳሱ ዘውዱን ከጫኑ በኋላ ወደ ንጉሠ ነገሥቱ ቀርበው እጅ ነስተው ዘውዱን ከጫኑ በኋላ ቀኝ ወደ ንጉሠ ነገሥቱ ቀርበው የወርቅ ወንበር ነስተው በንጉሠ ነገሥቱ ቀኝ በኩል ተዘጋጀው የወርቅ ወንበር ላይ ለአልጋ የሚገባውን የወርቅ አክሊል ሉላት ጋወራሽ አስፋወሰን ለሳፍንቱና የሚገባውን የወርቅ አክሊል ሺህ ዓመት ያንግሱ እያሉ መሳፍንቱና መኳንንቱ ስነ ሥርዓቱ ተጠናቆ ንጉሠ ነገሥቱና እቴጌ እጅ ከነሱ በኋላ በወርቅ ሰረገላ ተቀምጠው ንጉሠ ነገሥቱና እቴጌ መሃል ወደ ታላቁ ሰረገላ ተቀምጠው በተሰለፈ መንግሥት እንደደረሱ ወደ ታላቁ ቤተ መንግሥት ከተተኮሰ በኋላ ከውጭ ሀገር ለመጡ እንግዶች ለመሳፍንቱ መድፍ ከተተኮሰ በኋላ ለዘውዱ በዓል ለመጡ እንግዶች ለመሳፍንቱ ለመኳንንቱና ለዘውዱ በዓል የአዲስ አበባ ከተማ በንጉሠ ነገሥቱና በእቴጌይቱ ፎቶ በልዩ ልዩ ቀለማት አሸብርቃ በንጉሠ ነገሥቱና በእቴጌይቱ ፎቶ ትታይ ነበር። በልዩ ልዩ ቀለማት አሸብርቃና በመብራት ደምቃ ትታይ ነበር። ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ከኢጣሊያ ወረራ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ከኢጣሊያ ወረራ በፊት ያከናወኗቸው አበይት ተግባራት አንደኛ ከ1913 ዓመተ ምህረት ጀምሮ የሚኒስቴር መስሪያ ቤቶች ከ1913 ዓመተ ምህረት ጀምሮ የሥራ ደንብና መመሪያ ማዘጋጀትና ለሚኒስትሮች የውጭ ሀገር የሥራ መመሪያ ማዘጋጀትና ለሚኒስትሮች የውጭ ሀገር የሥራ አማካሪዎችን መቅጠር ሁለተኛ የጭካኔ ቅጣት በማስቀረት ለፍርድ የትግልን የመቁረጥና የጭካኔ ቅጣት ለማስቀረት ቀደም ሲል ወንጀል የፈጸሙ ሰዎችን በገንዘብ ሆነ በእስር ለመቅጣት የነበረው ልማድ ወንጀል የፈጸሙ ሰዎችን በገንዘብ ሆነ በእስር ለመቅጣት የነበረው የሚያስችለው ምንም ደም የሌለው ዳኛው በመሰለው መንገድ ሂደቱ የሚያስችለው ገደቱ 23 ዓመት በማስቀረት የወንጀል ሂደቱ በመሰረት 123 ዓመት በወጣው የወንጀል መቅጫና የውጭ ሀገር ሰዎች ሲጣሉ ጉዳዩን የሚያይ የዳኝና የውጭ ሀገር ሰዎች ሲጣሉ ጉዳዩን ቀደም ብሎ የዳኝነት ቤት ጊዜ የነበረ የመጽሐፍ ማተሚያ መሳሪያ ቀደም ብሎ በቂ ስራ የነበረና አብዛኛው የመጽሐፍ ማተሚያ መሳሪያ በቂ ስራ ነበረና አብዛኛው መጽሐፍ ተጨማሪ ሁለት ማተሚያ መሳሪያዎችን በግል ገንዘባቸው ተጨማሪ ብርሃንና ሰላም መሳሪያዎችን ከሳቴ ብርሃን ገንዘባቸው ገዝተው ብርሃንና ሰላም እና ከሳቴ ብርሃን በተጨማሪም ከላይ የተጠቀሰው ዓመተ ምህረት ስድስተኛ ሌላ የማተሚያ መሳሪያ ከመንግስት ገንዘብ ተገዝቶ ለመርሃ ሌላ የማተሚያ መሳሪያ ለመንግስት ገንዘብ ተገዝቶ የሚያስፈልጉት ማተሚያ ቤት ተሰጥቶ ለመንግስት በተጨማሪም የሚያስፈልጉ ተብሎ የተሰየመውን ጋዜጣ እንዲታተማቸው በተጨማሪም አእምሮ ተብሎ የተሰየመው ሌሎችም በዋና ዋና ከተሞች ሰባተኛ ኤሌክትሪክ ባለመኖሩና በሌሎችም በዋና ዋና ከተሞች በጧፍ መብራት ኤሌክትሪክ ባለመኖሩ በህዝቡ ይጠቀም የነበረው በጋዝና ተጀምሮ የነበረው የኤሌክትሪክ መብራት በ1909 ዓመተ ምህረት ተጀምሮ የነበረው የኤሌክትሪክ መብራት በሚኒስትሮች መስሪያ ቤቶች ዓመተ ምህረት ተስፋፍቶ በትላልቅ አብያተ ክርስቲያናትና በሚኒስትሮች መስሪያ ቤቶች በሐረር በትላልቅ በድሬዳዋና በደሴ በየመኳንንቱ መስሪያ ቤቶች በሐረር እንዲስፋፋ በድሬዳዋና መደረጉ በደሴ ስምንተኛ ከ1915 ዓመተ ምህረት በፊት የነበረው
ስምንተኛ ከ1915 የነበረው በኋላ ግን አውቶሞቢል ብቻ ስለነበረ ከ1916 ዓመት በኋላ መደረጉ በርካታ ተሽከርካሪዎችና በሌሎችም ከተሞች የነበረው አንድ ዳግማዊ ትምህርት ቤት በአዲስ አበባና በሌሎችም ከተሞች የነበረው አንድ ዳግማዊ ጀምሮ ግን ብቻ በርካታ የውጭ ሀገር ቋንቋ መማሪያ ትምህርት ጀምሮ ግን በየአውራጃው እንዲከፈቱና እንዲሁም መማሪያ ብዙ ልጆች የተላኩ በየአውራጃው እንዲከፈቱና እንዲሁም ወደ ውጭ ሀገር የሚኒስቴር መስሪያቱ እንዲማሩ ተምረው ሲመለሱ በየሚኒስቴር መስሪያቱና በሌሎችም ከተሞች የነበረው መደረጉ አንድ ዳግማዊ ሆስፒታል ብቻ በአዲስ አበባና በሌሎችም ከተሞች የነበረው ዓመተ ምህረት ጀምሮ ግን ሆስፒታል አዲስ አበባና በሌሎችም ዋና ዋና ከተሞች ዓመተ ምህረት ጀምሮ ግን መሰራታቸውና በሌሎችም ዋና ዋና ከተሞቻቸው ብዙ ሆስፒታሎች መሰራታቸውና ሆስፒታል እንዲሁም በግል ገንዘባቸው ቤተሳይዳ ተብሎ ሆስፒታል ተቋቁሞና ወቅት የስዊድን ተወላጅ ሐኪም ተቀጥሮ እንዲሰራ ተቋቁሞና 11ኛ ተወላጅ ሐኪም ተቀጥሮ በራሳቸው ስም የሚጠራ መደረጉ 11ኛ አዲስ አበባ ላይ በራሳቸው ስም የሚጠራ ሚያዝያ 27 ቀን ዘመናዊ 17 ዓመት አሰርተው ሚያዝያ 17 ቀን በቀድሞ ዘመን ውትድርና በልማድ ብቻ መሆኑ ቀርቶ 12ኛ የውትድርና መሰልጠኛ ውትድርና በልማድ ብቻ የውትድርና ትምህርት ይሰጥ የውትድርና መሰልጠኛ ትምህርት ተቋቁሞ ቀደም ሲል ጥቅም ላይ ይውል የነበረው ሰንደቅ ዓላማ መደረጉ የመሃል መደቡ ያንበሳ አርማ ጥቅም ላይ ይውል የነበረው ሰንደቅ ዓላማ የመሃል መደቡ ያንበሳ አርማ ያለበት ሆኖ ቀይ ሲሆን ሶስት ቀለማት ማለት አረንጓዴ ጀምሮ ግን ቢጫ ይሄው ሰንደቅ ዓላማ ሳይለወጥ በቤተ መንግስት ጀምሮ ግን ለዘወትር እንዲውለበለብ ሳይለወጥ መደረጉ በቤተ መንግስት ግቢ ለዘወትር እንዲውለበለብ ሶስቱ ቀለማት ሳይለወጡ በተጨማሪ ሰው አርማና የወርቅ መርገፍ ያለበት ሶስቱ ቀለማት ሳይለወጡ ያንበሳው አርማና የወርቅ መርገፍ ያለበት እንዲሆን ለመርከበኞችም ደግሞ ለጦር ሰራዊት ቀለማት ለፖሊስ ሰራዊትና በጌጡና በቅርጾችም ደግሞ እየተለየ ሶስቱ ቀለማት ሳይለወጡ በጌጡና በቅርጹ እየተለየ 1920 ዓ.ም ጀምሮ የኢትዮጵያ ብሔራዊ መዝሙር ተዘጋጅቶ የውጭ ሀገር እንግዶች ሲመጡ የኢትዮጵያ ብሔራዊ መዝሙር ተዘጋጅቶ የውጭ ሀገር እንግዶች ሲመጡ በክብር አቀባበልና በግብዣ ዓመተ ምህረት ጀምሮ መደረጉ ከናሽናል ባንክ ከ1900 ዓመተ ምህረት ጀምሮ ባንክ ከናሽናል ባንክ ሌላ ባንክ ስላልነበረ በአዲስ አበባ 1920 አቢሲኒያ በስተቀር ራሳቸው በመኳንንቱና በህዝቡ አማካይነት በመግዛታቸው የባንክ አቢሲኒያና በህዝቡ አማካይነት ባንኩን የባለ አክሲዮኖች ሀብት አቢሲኒያን ትልቅ ጥቅም እንዲገኝበት ባንኩን የባለ አክሲዮኖች ሀብት በማድረግ ትልቅ ጥቅም እንዲገኝበት ተመረጀ ጀምሮ አይሮፕላኖች እየተገዙ እንዲመጡ ከ1920 ጀምሮ አይሮፕላኖች እየተገዙ እንዲመጡ ተመረጀ ጀምሮ በጎረቤቶቻችን ላሉ መንግስታት ዲፕሎማት ጀምሮ ሲሆንና በጎረቤቶቻችን ላሉ መንግስታት ደረጉ የዲፕሎማተኛ ሚስዮንና ቆንስላንጋ አቋቋሙ 1923 ዓ.ም የመጀመሪያው ህገ መንግስት መጻፉ 1923 ዓ.ም ስልክና የመጀመሪያው ህገ መንግስት በየአውራጃው እንዲገባ ስልክና የፖስታ አገልግሎት በየአውራጃው እንዲገባ የባላባት ገዢዎችን በማስቀረት በየስፍራው በሚሾማቸው የባላባት ገዢዎችን በማስቀረት ኢትዮጵያ መንግስት በሚሾማቸው መታሰብ ግርማዊ ቀዳማዊ ኃይለ ሥላሴ ባለም መንግስታት 23 ቀን 1923 ግርማዊ ኃይለ ሥላሴ ነገስት ዘውድ ሲጭኑ የ1923 መንግስታት ደራሲዎችና ነገስት ዘውድ ሲጭኑ የ12 የዘውድ መንግስታት ደራሲዎችና መሳፍንት ወደ አዲስ አበባ 9 ቀን የዘውድ በዓል 1923 ዓ.ም የመጀመሪያው ሐምሌ 9 ቀን ህገ መንግስት 1923 ዓ.ም መደረጉ የመጀመሪያው የተጻፈ ህገ መንግስት በይፋ ስራ ላይ እንዲውል መደረጉ ናቸው። የኢጣሊያ የወረራ ዕቅድና ፍላጎታቸው ምን ነበር? የኢጣሊያ የወረራ ዕቅድና ፍላጎታቸው ምን ነበር? የኢጣሊያ ወራሪ ጦር በ1888 ዓመተ ምህረት ኢጣሊያ ወራሪ ሽንፈቱን ከተከናነበ 1888 ዓመተ ምህረት በቁጭት ተመልሼ እመጣለሁ ከተከናነበ ኢትዮጵያን በቅኝ ግዛት ለመያዝ በቁጭት ተመልሼ እመጣለሁ እንዳለው ኢትዮጵያን በቅኝ ግዛት ለመያዝ እንደገና ተነሳሳ። ኢጣሊያ ኢትዮጵያን ለመያዝ የነበራት ዕቅድ እንዲሰምርላት በዲፕሎማሲው መስክ ኢትዮጵያን ለመያዝ የነበራት ዕቅድ እንዲሰምርላት በዲፕሎማሲው መስክ ወይም ዲፕሎማሲ
ለኢትዮጵያ የጣሊያን ኔጋሲዮን ዲፕሎማት ከሌሎች አጎራባች ከሆኑ እንግሊዝና ከፈረንሳይ ገዢዎች ጋር ከሌሎች አጎራባች ከሆኑ እንግሊዝና ከፈረንሳይ ጣሊያ ሶማሊላንድ በስተጀርባ ያለችው ውል መሰረት ከኤርትራና ከኢጣሊያ ሶማሊላንድ በስተጀርባ እንዲካለሉ የኢትዮጵያ ግዛቶች በሙሶሎኒ የሚመሩት ግዛቶች እንዲካለሉ በ1915 በሙሶሎኒ የሚመሩት ኢጣሊያ ስልጣን ሲይዙ በ1915 ዓመተ ምህረት በኢጣሊያ ስልጣን ሲይዙ የጥንቱ የሮማን መንግስት የነበረውን ይበልጥ የበረታና ዝና እንደገና ለማደስ የሮማን መንግስት የነበረውን የፋሽስት ቡድን የመጀመሪያው ዓላማው የሆነው አንደኛ የአድዋን ሀፍረት የመጀመሪያው ዓላማው የሆነው አንደኛ የአድዋን ሀፍረት ለመሸለጸገችውን ኢትዮጵያን ሀብት እጅግ ለምና በከርሰ ምድር ፋሽስት ሙሶሎኒ የበለጸገችውን ኢትዮጵያን ሸፍኖ የሚፈልገውን በዲፕሎማሲያዊ መንገድ ዓላማውን ሸፍኖ የሚፈልገውን በዲፕሎማሲያዊ መንገድ ለማግኘት በ1916 ዓመተ ምህረት አውሮፓን ተፈሪ መኮንን በሄዱበት በ1916 ዓመተ ምህረት ቪዛ ኢትዮጵያ በቪዛ ወቅት የጣሊያን ሀገር ሲገቡ ቪዛቸው ኢትዮጵያን ቪዛ የማዘናጋት እንደነበረ ያላቀባበል ማድረጋቸው ኢትዮጵያ ኢጣሊያን የማዘናጋት መካከል እንደነበረው የመቀራረብና የመቻቻት ስሜት ኢጣሊያንና በኢትዮጵያ መካከል የነበረው የመቀራረብና የመቻቻት ስሜት ከፍተኛ ደረጃ ላይ የሰላምና የወዳጅነት ውል ነው በሚል እንደውጣሪው ሐምሌ 8 ቀን የሰላምና የወዳጅነት ውል በሚመጣ የሚቆይ ውል ሲፈራረሙ 1900 ይሁን እንጂ የተገለጸው የሰላምና የወዳጅነት ውል በኢጣሊያ ይሁን እንጂ የተገለጸው የሰላምና የወዳጅነት ውል በኤርትራ በኢጣሊያ ሀገር የማስመሰል በትግራይ ከልብ ስለሚገመር የጎጃምና ወሎ በትግራይ ስልጣን ይወረብሩ ነበር። በጎጃምና ወሎ በጦር ኃይላቸው ብቻ ስልጣን ድል ለማድረግ እንደማይችሉ በገንዘባቸው በጦር ኃይላቸው ብቻ በላኳቸው የዲፕሎማቲክ ሰራተኞቻቸውና በየሀገሩ ገብተው በነበሩት የዲፕሎማቲክ ሰራተኞቻቸውና በየሀገሩ ገብተው የውሸት ስብከትና የሃይማኖት ሚስዮኖች አማካኝነት አስመሳይ በሆነ የውሸት ስብከትና ድለላ ረዘም ላለ እንዳንስማማ ምክንያት እርስ በርሳችን ፍቅራችን እንዳንስማማ ኃይላችንን ምክንያት በመሆኑ አንድነታችንን አሳጥተው ኃይላችንን በተለያየ ወቅት በአድዋ በጎንደር በደብረ ማርቆስና በደሴ ወቅት ተከፍቶ የነበሩት የኢጣሊያ ቆንስላዎች በደብረ ማርቆስና በደሴ ስልጣን ተከፍቶ የነበሩት የኢጣሊያ ቆንስላዎች ተግባር ላይ በማከራሪ መንግስት የኢትዮጵያን በፖለቲካዊና ወታደራዊ መረጃዎች ሰብስበው የሀገራችን ለኢጣሊያ ፖለቲካዊና ወታደራዊ መረጃዎች ሰብስበው ያቀዱትን ወረራ ለኢጣሊያ በማስተላለፍ ስራ ላይ በመሰማራት የአሁኑ የኢጣሊያ ወረራ ለማሳካት ከቅድመ አድዋ ጋር የሚያመሳስለው ሌላው የኢጣሊያ ወረራ ከቅድመ አድዋ ጋር የሚያመሳስለው ሌላው ሙሉ ድጋፍ እንግሊዝ ለኢጣሊያ ቅኝ ግዛትነት የያዘችው ሙሉ ድጋፍ ስዊስ መስጠቷን የኢጣሊያ ጦር መሳሪያነት የያዘችው እንግሊዝ ስዊስ እንዲሆን የኢጣሊያ ጦር መሳሪያና ሎጂስቲክስ መተላለፊያ እንዲሆን ኢጣሊያ በቅኝ ግዛቶቿ ለሚገኙ ወታደሮቻቸው መሳሪያና በቅኝ ግዛቶቿ ለሚገኙ ወታደሮቻቸው መሳሪያና ሎጂስቲክስ ማቅረብ የዓለም መንግስታት ማህበር ሊግ ኦፍ ኔሽንስ በኢጣሊያ ላይ ማዕቀብ የዓለም መንግስታት ማህበር ሊግ ኦፍ ኔሽንስ በኢጣሊያ ላይ ማዕቀብ ለመጣል ቢሞክርም አባል ሀገራት የማህበሩ አባል ሀገራት የማህበሩን ውሳኔ ጣሊያኖች እንዳይቀበሉ አባል ሀገራት የማህበሩን ውሳኔ በ1918 ዓ.ም እንግሊዝና ኢጣሊያ በኢትዮጵያ ላይ ያደረጉት ስምምነት በእንግሊዝና ኢጣሊያ በኢትዮጵያ ላይ ያደረጉት ስምምነት በ1883 ዓ.ም ከናጓቸው በ1886 ዓ.ም ሁለቱም ሀገራት እንግሊዛቸው ምዕራብ የፕሮቶኮል ስምምነቶች ጋር ብቸኛ የኢኮኖሚ ክልል ነው ብላ ምዕራብና ሲያሰጥ የኢጣሊያ ብቸኛ የኢኮኖሚ ክልል ነው ብላ ግብፅን በቅኝ ግዛትነት በተቆጣጠረችበት ወቅት እንግሊዝ ግብፅን በቅኝ ግዛትነት ሰርታ በተቆጣጠረችበት ወቅት መሆኑ ለነበራት የብዙ ዓመታት ሰርታ ዲፕሎማሲያዊ ድጋፍ ለመስጠት ለነበራት የብዙ ዓመታት ስምምነት ዲፕሎማሲያዊ ድጋፍ ለመስጠት የሚፈጽሙት ኢትዮጵያ የዓለም መንግስታት ሁለቱ አለመሆኗ እየታወቀና
ኢትዮጵያ የመንግስታት ማህበር አባል መሆኗ እኩል መብት እየታወቀና የሚለውም የመንግስታት ማህበር አባላት አውቀው እንዳላወቁ የሚለው የማህበሩን እጅግ የሚያስገርም አውቀው እንዳላወቁ የሁለቱ አገሮች መነሳታቸው የሚያስገርም የዓለም መንግስታት የሁለቱ አገሮች የታቀደውን የኢጣሊያ ወረራ ማስቆም እንደማይችል ማህበሩ የታቀደውን የኢጣሊያ ወረራ ቀደም ማስቆም እንደማይችል ጦርነት እንደመነሻ የሆነውንና ቀደም በኢትዮጵያ ላይ ወረራ ለመጀመር የሚያስችላትን የወልወል ግጭትን በኢትዮጵያ ላይ ወረራ ለመጀመር የሚያስችላትን የወልወል ግጭትን አስነሳች። የኢጣሊያና የኢትዮጵያ የጦር መሳሪያ ትጥቅ ሲወዳደር የኢጣሊያ ጦር የታጠቀው መሳሪያ አይነትና ብዛት አንደኛ የኢጣሊያ እግረኛ ሰራዊት መሳሪያ አይነትና ብዛት አንደኛ 700 እግረኛ ሰራዊት ብዛት 500,000 2,000 መድፎች 795 600 ቦምብ ጣይ አውሮፕላኖች 2,000 መድፎች 600 ቦምብ ጣይ አውሮፕላኖች ጦር የታጠቀው መሳሪያ አይነትና ብዛት አንደኛ የኢትዮጵያ 300,000 እግረኛ ሰራዊት መሳሪያ አይነትና ብዛት አንደኛ 300,000 እግረኛ ሰራዊቶች ሁለተኛ 7 በተለየስ የጫኑ መኪኖች ብቻ 200 መድፎች አራተኛ 7 በተለየስ የጫኑ መኪኖች ብቻ ነበሩ።